ሰላም ሰላም የእንግሊዝ ፕሪሚየር ሊግ ውድድር ከባድ ሆኗል። እንዲሁም የሊቨርፑል አጥቂ ሙሐመድ ሳላ የእንግሊዝ ፕሪሚየር ሊግ በጥር የዝውውር መስኮት ሊለቅ እንደሚችል እየተነገረ ነው። በ33 ነጥብ አርሰናል ሊጉን ይመራል በ19 ንጹህ ጎል። ማንቸስተር ሲቲ በ31 ነጥብ በ19 ንጹህ ጎል ይከተላል። አስቶን ቪላ በ30 ነጥብ በ9 ንጹህ ጎል ሶስተኛ ነው። ክሪስታል ፓላስ በ26 ነጥብ አራተኛ ደረጃ ላይ ይገኛል። ከአንድ እስከ አራት ያሉት ተፎካካሪ ክለቦች የ7 ነጥብ ልዩነት አላቸው። ቼልሲ አምስተኛ፣ ማንቸስተር ዩናይትድ ስድስተኛ፣ ኤቨርተን ሰባተኛ፣ ብራይተን ስምንተኛ፣ ሰንደርላንድ ዘጠነኛ፣ ሊቨርፑል አስረኛ በ23 ነጥብ የአምናው ሻምፒዮን ይገኛል። ቶትናም 11ኛ በ22 ነጥብ፣ 12ኛ ኒውካስል በ22 ነጥብ፣ 13 በርንማውዝ በ20 14 ብሬንፎርድ 19 15 ፉልሃም 17 16 ሊድስ ዩናይትድ 15 17 ኖቲንግሃም 15 18 ዌስትሃም 13 19 በርንሌይ 10 20 ወልፍስ 2 ነጥብ ላይ ይገኛሉ። በተለይ መልኩ የሊቨርፑል መሐመድ ሳላ የእንግሊዝ ፕሪሚየር ሊግ ድምቀት እንደነበር ይታወቃል። በዘንድሮ የአውሮፓ ሻምፒዮን ስብስብ ከኢንተር ሚላን ጋር በሚደረገው ፍልሚያ ወደ ጣሊያን አልተጓዘም። በዚህ ምክንያትና ሌሎች ተያያዥ ችግሮች ቅሬታ ተፈጥሯል። በጥር ወር የዝውውር መስኮትም ወደ ሳውዲ አልሃሊ ሊያመራ ይችላል እየተባለ ነው። ሙሐመድ ሳላ በልጅነቱ እግር ኳስ ወዳድ የነበረ ሲሆን ከካይሮ የ6 ሰዓት ደርሶ መልስ ጉዞ ከመኖሪያ መንደሩ ናግራን በመመላለስ ይጫወት ነበር። በ14 ዓመቱ ለ6 ዓመታት አረብ ኮንትራክተር ክለብ ፈርሞ ተጫውተዋል። ለሊቨርፑል የፈረመው 2017 ከጣሊያን ሮማ በ34 ሚሊዮን ዩሮ ነበር። 188 ግቦችን ለፕሪሚየር ሊጉ በሊቨርፑል ማሊያ፣ 2 ግቦችን በቼልሲ ማሊያ በአጠቃላይ 190 ጎሎችን አስቆጥረዋል። ከአለን ሽረር 260 ጎሎች፣ ከሃሪኬን 213 ቀጥሎ 190 ግቦችን በታሪክ ለሞ ሳላ ተመዝግበዋል። ከሊቨርፑል ጋር 2 ዋንጫ በፕሪሚየር ሊጉ አንስቷል። 4 ጊዜ የፕሪሚየር ሊጉ ኮከብ ግባግቢ ሆነዋል። 1 ጊዜ ቻምፒየንስ ሊግ፣ 1 ጊዜ ኤፍኤ ካፕ ዋንጫ አንስቷል። ባለፈው ዓመትም በፕሪሚየር ሊጉ ምርጥ ተጫዋች ተብሎ 29 ግብ 18 አሲስት በማድረጉ የፕሪሚየር ሊጉ የተጫዋቾች ማህበር ሽልማት ሰጥቶታል። በፊፋ የክለቦች ዋንጫ ማሸናፊ ሆኗል። መሐመድ ሳላ እንግሊዝ ፕሪሚየር ሊግ አድማቂ ኮከብ መልካም እንዲገጥመው እየተመኘው የዛሬውን ፕሮግራም በዚህ ቋጨው። ሼር፣ ላይክ፣ ኮሜንት ስጡ። አመሰግናለሁ።